ነፍጠኛ ይሉናል አይደል? እነሱ የሰደቡን ይመስላቸዋል። ነፍጠኛ እኮ ጠመንጃ አንጋች ማለት ነው፣ ሀገር ጠባቂ ማለት ነው አይደለም? ነፍጥ ጠመንጃ ነው አይደለም? ነፍጠኛ ደግሞ ጠመንጃውን ያነገሰው ሰው ማለት ነው። ታዲያ ምንድነው ችግሩ? ሌሎቹ ደግሞ የነሱና ትምክተኛ ይሉናል። ትምክት ምንድነው? አባቶቹ በሰሩት አባቶቹ ባመጡት ገድል፣ ድል፣ ነጻነት መኩራት መመካት ኃጢአት ነው እንዴ? እንመካለን። ትምክተኛ ሲሏችሁ አትሸማቀቁ። የነሱ አባቶች ዋጋ ከፍለዋል አብረው። እነሱ ከናቁትና ሁሉን ነገር ለኛ ከሰጡን እንቀበላለን። ልታምኑም ላታምኑም ትችላላችሁ። ኢትዮጵያን ትወዳላችሁላችሁ። ነገር ግን ምናድናት የምትድነው በአማራ ሕዝብ ብቻ ነው። ደቡቡ ከኛ ጋር ነው የሚሆነው። ሶማሌው ከኛ ጋር ነው የሚሆነው። አፋሩ ከኛ ጋር ነው የሚሆነው። ጋምቤላው ከኛ ጋር ነው የሚሆነው። ቤንሻንጉሉም ከኛ ጋር ነው የሚሆነው። ነገር ግን ጊዜ ከርቶን ዝም በማለታችን የሁሉም ጠላት እንድንሆን ተደርጎ ነው እንጂ ብዙ አይጠላን። የሚጠሉን ባንዳ የባንዳና የባንዳ የልጆች ብቻ ናቸው የሚጠሉን። ሌላ አይጠላን። ባንዳ የሚጠላበት ምክንያት አለው። ምክንያቱም ገዢው ሌላ ነው። ያ ገዢው መጥቶ እንዳይገዛ አባቶቻችን አሰፍረው መልሰውታል። እሱ ሽምባሽና ሙንጣዝ መሆን ይፈልግ ነበር፣ አላገኘም። አማራ በኢትዮጵያ ጉዳይ ላይ ከዳር እስከ ዳር ዘምቶ ወታደር ሆኖ አገር አድኗል።